ፕሮፋይላችንን ክሊክ እናደርጋለን። ዩቲዩብ ስቱዲዮ ውስጥ እንገባለን። ኮንቴንት ውስጥ እንገባለን። ካርድ ልንጨምርበት የምንፈልገውን ቪዲዮ እንመርጣለን። ሰብታይትል ኢንድ ስክሪን እና ካርድ አለ። ስለዚህ ካርድን ክሊክ እናደርጋለን። ምን አይነት ካርድ ነው ቪዲዮአችሁ ላይ ማስገባት የምትፈልጉት? ቪዲዮ ወይስ ሊንክ ወይስ ቻናል? የፈለጋችሁትን ትመርጣላችሁ። እኔ ቪዲዮን ልምረጥና ላሳያችሁ። ይህን ቪዲዮ እያየ ያለ ተመልካች በቀጣይ የትኛውን ቪዲዮ እንዳይላችሁ ነው የምትፈልጉት? ይህን መረጥኩ። ከፈለጋችሁ አዲስ መልእክት መጨመር ትችላላችሁ። ካልሆነ ግን የራሱን የቪዲዮውን ርዕስ ወስዶ ከላይ ያስቀምጠዋል። በመቀጠል እዚህ ጋር የትኛው የቪዲዮአችሁ ምን ሰዓት ላይ ነው እንዲገባ የምትፈልጉት ይሄንን ቪዲዮ የሚለውን ይሄን በማንቀሳቀስ ትወስናላችሁ። እንደምታዩት እዚህ ጋር ሳንቀሳቀሰው እዚህ ላይ እየቆጠረ ነው። የቪዲዮአችሁ ስንተኛ ደቂቃ ላይ ነው ማስገባት የምትፈልጉት? ቪዲዮ ሳያልቅ፣ ቪዲዮ መጨረሻ ላይ መሆን የለበትም። ቪዲዮ ሳያልቅ ግን ደግሞ ቪዲዮ የጀመሩትን ቪዲዮ በደንብ ካዩት በኋላ ሙቭ እንዲያደርጉ እዚህ አካባቢ ታስገቡታላችሁ። ደን ጨረስ 6:40 ላይ ኦኬ። አሁን ቪዲዮ ላይ ገብቷል አልገባም የሚለውን እንመልከተው። ቪዲዮአችንን ከፍተን ማለት ነው። ቪዲዮን ከፈትኩ። 6:40 ላይ 6 ደቂቃ ከ40 ሰከንድ ላይ ነው ያስገባ ነው። እዛ ቦታ ላይ እንምጣ። ኦኬ ተመልከቱ። ልክ 6 ደቂቃ ከ40 ሰከንድ ላይ መጣና ከ45 ሲል ለ5 ሰከንድ ቆይቶ ይጠፋል ማለት ነው። ሰዎች ይሄኛውን ቪዲዮአችሁን እያዩ ቀጣይ የሚያዩት ሌላ ቪዲዮ ሀሳብም ያገኛሉ፣ ወይም ደግሞ እዚሁ ላይ ክሊክ አድርገው ከዚህ ሽፍት ማድረግ ይችላሉ ማለት ነው። በተለይ ተከታታይ የሆኑ ቪዲዮዎችን ስትሰሩ